ومما زادني شرفا وقدرا وكدت بأخمصي أطأ الثريا دخولي تحت قولك يا عبادي وأن صيرت أحمد لي نبيا. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على النبي الكريم وعلى آله وأصحابه أما بعد. السلام عليكم ورحمة الله وبركاته. የተከበራችሁ የአደሚና አካዳሚ የዩቲዩብ ቻናል እንዲሁም በተለያዩ ሶሻል ሚዲያዎች የምትከታተሉኝ ወንድሞቼ እህቶቼ፣ እንግዲህ ያለንበት ወር ረቢዓል አወል ነው። ይህ የጸደዩ ወር ተብሎ የሚታወቀው ረቢዓል አወል ታላቁ ሰው ነቢዩ ዓለይሂ ሰላቱ ወሰላም ወደዚች ምድር የመጡበት በገሃዱ ዓለም የተከሰቱበት ትልቅ የሆነ ወር ነው። ይህንን ወር አስመልክቶ ታዲያ ታላላቅ ዑለማዎች አኢማዎች ጭምር የረሱልን ሰለላሁ ዐለይሂ ወሰለም ውልደት አስበውት ይውላሉ። መውሊድን በተመለከተ ይፈቀዳል አይፈቀድም የሚሉ ሀሳቦችን ከአሁን በፊትም በተወሰኑ ቪዲዮዎች ወደ እናንተ ያደረስኩኝ የነበረ ቢሆንም ነገር ግን ለረጅም ዓመታት በዚህ ጉዳይ ላይ ብዙ ነገር ሲባል የከረመ በመሆኑ ምክንያት አሁንም በርካታ ሹቡሃቶች እንዳሉ ተረዳሁኝ። እየሰራው በመለቃቸው ቪዲዮዎችም ሆነ ከተለያዩ ወንድሞቼ ጋር በላይቭ ፕሮግራም በመወያይበት ወቅት እንግዲህ ለበርካታ ዓመታት ሲነዙ የነበሩ በርካታ ሹቡሃዎች ስላሉ ሰዎች ቶሎ ለመቀበል በጣም ይቸግራቸዋል። ስለዚህ ያንን ነገር ለመቅረፍ የግድ ከአንድም ጊዜ በላይ ማውራት አስፈላጊ እንደሆነ በመረዳቴ ምክንያት ዛሬ እስኪ በጣም በተረጋጋ መልኩ ስልጠና በሚመስል መልኩ እስኪ በተከታታይ የተወሰኑ ቪዲዮዎችን ልስራ ከእናንተ ጋር ላውራ ብዬ ወሰንኩኝና እነሆ በዚህ መልኩን ጀምረው ብዬ አሰብኩኝ። ሌላው ያየሁት ክፍተት ስለ መውሊድ በማወራበት ጊዜ መውሊድ በዋናነት ከቢድዓ ጋር ይገናኛል፣ የቢድዓ ኮንሰፕት ጋር ማለት ነው። ስለ ቢድዓ ኮንሰፕት ደግሞ ከመውሊድ በኋላ ነው ላወራ እያሰብኩኝ ያለሁት እና ሁለቶቹ ነገሮች አልጣጣም አሉ እና በርካታ ወንድሞችም የቢድዓ ጉዳይ ቢቀድም ጥሩ ነበረ፣ ምክንያቱም ከቢድዓ ማዕቀፍ አንጻር ነው የመውሊድን ጉዳይ ልንረዳው የምንችለው እና ከዛ አንጻር ስለ መውሊድ ከማውራቴ በፊት ስለ ቢድዓ ሀሳብ ማንሳት እጅግ በጣም አስፈላጊ ነው፣ መውሊድን ለመረዳት ማለት ነው። መውሊድን ወይም ደግሞ የነቢዩን ዓለይሂ ሰላቱ ወሰላም ውልደት ቀን አስመልክቶ እሕቲፋል ማድረግ ይፈቀዳል አይፈቀድም የሚለውን መጀመሪያ በተወሰነ መልኩ እንደ መንደርደሪያ ስለ ቢድዓ እናወራና ከዛ በኋላ ስለ መውሊድ ስንመጣ እጅግ በጣም ይቀለናል ይገባናል ብዬ አስባለሁ። የቢድዓን ጉዳይ ዑለማዎች ምናሉት የሚለውን ነገር ከማየታችን በፊት ቢድዓ እስኪ ምን ማለት ነው ከሚለው ነገር እንነሳለን። ተዕሪፉሃ የቢድዓ ተዕሪፍ ዲፋይን ሲደረግ ምን ማለት ነው የሚለውን ነገር ሉገተን ወሸርዓ በቋንቋም በሸሪዓም ደረጃ እናየዋለን። በጣም ሲምፕሊ ከዚህ በኋላ ኢንሻአላህ የመውሊድ ጉዳይ እንዳለቀ ቀጥታ ወደ ቢድዓ ጉዳይ ስለምንገባ የቢድዓን ጉዳይ በሰፊው የምናየው ኢንሻአላህ ተዓላ። ለጊዜው ግን በጣም በስሱ እናያለን ማለት ነው። በቋንቋ ደረጃ እናያለን፣ በሸሪዓው ምን ማለት ነው ቢድዓ የሚለውንና ቢድዓ ይከፈላል አይከፈልም የሚለውንም ሀሳብ እያነሳን እንሄዳለን ማለት ነው። በመጀመሪያ ደረጃ አልቢድዓቱ ቢድዓ ሉገተን በቋንቋ ደረጃ ቢድዓ ሲሉ አረቦች ምንድን ነው የሚፈልጉበት የሚለውን ለማየት ማ ኡሕዲተ ዓላ ገይሪ ሚሳሊን ሳቢቅ፣ አንድ ነገር የተፈጠረ ነገር ነው። ማ ኡሕዲተ የተፈጠረ ነገር ነው። ዓላ ገይሪ ሚሳሊን ሳቢቅ፣ ከሱ በፊት ምንም ነገር ሳይኖር ከተፈጠረ አንድ ነገር ቢድዓ ይባላል። ለምሳሌ አውሮፕላን ለመጀመሪያ ጊዜ የፈጠረው ሰው ቢድዓ ፈጠረ ነው የምንለው። ፈጠራ አይደለም የሚባለው በአማርኛው ራሱ። ፈጠራ ማለት ከሱ በፊት ምንም አይነት ነገር ሳይኖር በዛ ጉዳይ ላይ ከፈጠረ ፈጠራ ሰርቷል ማለት ነው። መኪና ለመጀመሪያ ጊዜ የፈበረከ ሰው ከሱ በፊት መኪናን የሰራ እስከሌለ ድረስ ለመጀመሪያ ጊዜ መኪናን ፋብሪኬት አደረገ ፈጠረ ነው የሚባለው አይደለም። ውሃ ከዛ በቋንቋ ደረጃ በዚህ መልኩ ነው የሚቀመጠው ማለት ነው። ወሸርዓን በሸሪዓው ግን ምን ማለት ነው? አልሙሕደሱ አለዚ ለም የኑስ ዓለይህ አልቁርአኑ ወለል ሐዲስ። ባጭሩ ይሄን ማስቀመጥ እንችላለን። አልሙሕደሱ አለዚ ያ አዲስ የመጣ ነገር ነው። ለም የኑስ ዓለይህ አልቁርአኑ ወለል ሐዲስ፣ ቁርአንም ሐዲስም
ያላመላከቱት ነገር ቁርአንና ሐዲስ ላይ በግልጽ ያልተቀመጠ ነገር ወይም ደግሞ በነስ ደረጃ በቀጥታ ቁርአንና ሐዲስ ላይ ያልተቀመጠ ነገር ምን ሊባል ይችላል? ቢድዓ ሊባል ይችላል ማለት ነው። ዑለማዎች ቢድዓን በተለይ በሸርዕ በኩል ያለውን በጣም በርካታ ዑለማዎች በተለያየ ሐሳብ ዲፋይን አድርገውታል። በዋናነት ግን በኋላ ስለ ቢድዓ ስናወራ ዋና የሚባሉ ሁለት የቢድዓ ዴፊኒሽኖች እናመጣ ይሆናል። የሻጢቢና የዒዝ ብን ዓብድሰላም በዋናነት ይቀመጡ ይሆናል። ነገር ግን ከዛ ውጭም በርካታ ዑለማዎች ዲፋይን አድርገውታል። ግን ከዚህ አይወጣም፣ ዞሮ ዞሮ ከዚህ ሐሳብ አይወጣም ማለት ነው። ይሄ ነው ቢድዓ ማለት። ከዛ ውጭ ሀሊል ቢድዓቱ ተንቀሲም ኢላ ቂስመይን አምላ፣ ቢድዓ ወደ ሁለት ወይንም ወደ አሕካም ልኸምሳ ይከፈላል ወይንስ አይከፈልም የሚለውን ሐሳብ እናነሳለን። ቢድዓ ضላላና ቢድዓ ሁዳ ተብሎ እንደሚከፈል ጅምሁር አልዑለማ ይስማማሉ። ጅምሁር አልዑለማ ማለት ነው። ተወሰኑትን እናመጣለን። ስለዚህ ቢድዓ ضላላ የሚባለው هي المحدثة المخالفة للقرآن والسنة። ቢድዓ ضላላ ወይንም የጥመት ቢድዓ ማለት ቁርአንና ሐዲስን ኸልፎ የመጣ ይሄ ምን ይባላል? ቢድዓ ضላላ ይባላል ማለት ነው። የጥመት የሆነ ከሸሪዓ ጋር የሚጋጭ ከቁርአንና ከሐዲስ ጋር የሚጋጭ እስከሆነ ድረስ የጥመት ቢድዓ ነው የሚባለው። ይሄ እኛ ሁሉም ዑለማዎች ቢድዓን የከፈሉም ያልከፈሉም ይህንን ሁሉም ሪጀክት አድርገዋል፣ አይቀበሉትም ማለት ነው። ሁለተኛው ቢድዓ ቢድዓቱ ሁዳ ነው። ቢድዓቱ ضላል አለ፣ በሱ ሙቃቢል ደግሞ ቢድዓቱ ሁዳ አለ ማለት ነው። ቢድዓቱ ሁዳ ማለት ደግሞ ጥሩ ቢድዓ ማለት ነው። هي المحدثة الموافقة للقرآن والسنة ብለን መናገር እንችላለን። በጣም ሲምፕል ሲደረግ ማለት ነው። ቁርአንና ሐዲስን ገጥሞ የመጣ ቢድዓ፣ ቢድዓ መሕሙዳ፣ ቢድዓ ሁዳ፣ ቢድዓ ሐሰና የሚሉ ስያሜዎችን ልንሰጥ እንችላለን ማለት ነው። ስለዚህ በዚህ መልኩ ቢድዓን ለሁለት እንከፍለዋለን ነው። ቢድዓ ሐሰና ወይንም ደግሞ ቢድዓቱ ሁዳ ለሚለው ሐሳብ ወይንም ደግሞ ቢድዓ ለመከፈሉ ማስረጃዎቻችን ምንድናቸው የሚለውን ነገር ከቁርአን፣ ከሐዲስ፣ ከሰለፎቻችን ንግግር እንደዚሁም ደግሞ ከዕልም ባለቤቶች ንግግር እያየን የምንሄድ ነው የሚሆነው። መጀመሪያ ከቁርአን እንጀምር። አላሁ ጀለ ወዐዝ እንዲህ አለ ስለ ነቢዩላህ ዒሳ ዓለይሂ ሰላም ኡማ በሚነግረን ጊዜ ያኔ በነቢዩላህ ዒሳ አምነው ስለነበሩት የማህበረሰብ ክፍሎች ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዓለይሂም ኢላ ብቲጋእ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ሱረቱል ሐዲድ ላይ ያለ የአላህ ሱብሓነሁ ወተዓላ ንግግር ነው። እነዚያ የነቢዩላህ ዒሳን ያመኑትን የማህበረሰብ ክፍል መድሕ ሲያደርግ ሲያሞካሻቸው ወረህባንየተን ብተደዑሃ ቅጠለበላነትን ወይንም ደግሞ ዱንያ በቃይ ብሎ መገለልን ገዳም መግባትን ኢብተደዑሃ እነሱ የጀመሯት የሆነችን ነገር አድርገንላቸው ነበረ። ማ ከተብናሃ ዓለይህም በእነሱ ላይ ያልጻፍንባቸው ሆኖ ሳለ ያ ማለት እንደ አዲስ የፈጠሩትን ፈጠራ ገለል ብሎ ከትዳር ከማህበረሰቡ ምናምን ተገሎ ገዳም መግባት ማለት ነው። ይሄንን የነቢዩላህ ዒሳ ያመኑ የማህበረሰብ ክፍሎች ይሄንን ፈጥረው ነበረ ማለት ነው። ማ ከተብናሃ ዓለይህም ኢላ ብቲጋእ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ፈማ ረዐውሃ ሐቀ ሪዓየቲሃ የሚለው ፈለይሰ ፊሃ ዘሙን ለሁም ወላ ሊረህባንየት አለቲ ኢብተደዐሃ ኡላኢከ አሳዲቁነ አልሙእሚኑን በል ዘሙን ሊመን ጃአ በዕደሁም ሚመን ቀለደሁም ፊል ኢንቂጣዕ ዐን ሸሃዋት መዓ ሽርኪ አይ መዓ ዒባደቲ ዒሳ ዓለይሂ ሰላም ወኡሚህ። ስለዚህ ይሄ ወቀሳ ያለው የመጀመሪያው ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ባመኑት ማለት ነው ረእፈተን ወረሕመተን ወረህባንየተን ብተደዑሃ የሚለው በነቢዩላህ ዒሳ ላመኑት ለምእመናኖቹ ነው። ይህንን ሙገሳ የሰጠው አላሁ ስብሓነሁ ወተዓላ ማ ከተብናሃ ዓለይህም ኢላ ብቲጋእ ሪድዋኒላሂ እስከሚለው ድረስ ማለት ነው። ፈማ ረዐውሃ ሐቀ ሪዓየቲሃ መልካም የሆነን አጠባበቅ ግን አልጠበቋትም የሚለው
ለነዚህ ለምእመናኖቹ በነቢዩላህ ዒሳ ወቅት ለነበሩት አማኞች ሳይሆን ከሱ በኋላ ለመጡ እና ሽርክና ሸሃዋ ስሜት ውስጥ ይጨማለቁ ለነበሩ እነዚያ ሰለፎቻቸው ቀደምቶቻቸው ፋብሪኬት ያደረጉላቸውን አዲስ ቢድዓ ያመጡላቸውን ጥሩ ነገር ማለት ቅጠለ በላነትን ወይም ደግሞ ገዳም መግባትን በደንብ ሳይጠብቁት ቀሩ የሚል ወቀሳ ለነዚህኛዎቹ በኋላ ላይ ለመጡት ለኸለፎቻቸው የመጣ ወቀሳ ነው ማለት ነው። ስለዚህ ቢድዓ ጥሩ የቢድዓ አይነት እንዳለ ከዚህ መረዳት እንችላለን። ከቁርአን ይህንን ማስረጃ ማምጣት እንችላለን ማለት ነው። ሌላ ከሐዲስ በርካታ ሐዲሶችን ማግኘት እንችላለን ቢድዓ ሐሰናና ቢድዓ ሰይአ እንዳለ ማለት ነው። እስኪ ይህንን ሐዲስ ተመልከቱልኝ ሁላችሁም። روى البخاري ومسلم عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم إمام البخاري مسلم بزقبوا لن حديث እናታችን عائشة እንዲህ ይሉናል رسول الله እንዲህ አሉት ለናለች من أحدث في أمرنا هذا ما ليس منه فهو رد በዚህ በዲናችን ውስጥ ከሱ ያልሆነን ነገር ያመጣ فهو رد ያ ነገር ያመጣው አዲስ ነገር ተመላሽ ነው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ورواه مسلم بلفظ آخر وهو ኢማሙ ሙስሊም ደግሞ በሌላ ለፍዝ እዚሁ ሐዲስ ላይ እንዲህ ብለዋል من عمل عملا ليس عليه أمرنا فهو رد የኛ ትእዛዝ የሌለበትን አዲስ ነገር ያመጣ فهو رد أي مردود إليه أي إلى فاعله ወደዚያ ወደ ሰሪው ስራው ይመለስበታል ማለት ነው። ኦኬ እነዚህ ሁለቶቹ ሐዲሶች ላይ ያለው في أمرنا هذا ما ليس منه የሚለውን ليس عليه من عمل عمل ليس عليه أمرنا የሚሉትን ፍሬዞች ወይም ደግሞ እነዚህን ጁምላዎች እስኪ ውሰዷቸው። ይሄ መንጡቁ ነው። መፍሁሙ ምን ማለት ነው? መፍሁም المخالفة አንድ ነገር ወርቅ ይኖረዋል ሰም ይኖረዋል አይደለም በአማርኛ እንኳን። ስለዚህ ይሄ ግልጽ የሆነው ሰሙ ነው ማለት ነው። ግልጽ የሆነ መልእክቱ ነው። መንጡቁ ነው። በቀጥታ የተነገረው ንግግር ነው። በዚህ ተቃራኒ ማ ለይሰ ሚንሁ ማለት ማ ሚንሁ የሆነ ነገር አለ ማለት ነው። ከሱ ከዲን የሆነ ነገር ከሆነ አይመለስም ማለት ነው። አይመለስም ማለት ነው። ለይሰ ዐለይሂ አምሩና ማለት የኛ ትእዛዝ የሌለበት ማለት የነብዩ አለይሂ ሰላቱ ወሰላም ትእዛዝ ያለበት ኢማ ነሰን ወኢማ እስቲንባጠን በቀጥታ ነስ ሊሆን ይችላል ያ ትእዛዝ ወኢማ ደግሞ እስቲንባጥ ተደርጎ ሊሆን ይችላል። ዑለማዎቻችን የሚያስፈልጉን እዚህ ቦታ ላይ ነው ማለት ነው። ይሄ ማስረጃ ቢድዓ አይከፈልም የሚሉ ዑለማዎች ተወሰኑ ዑለማዎች እንደ ማስረጃነት ቢያመጡትም ግን በዋናነት የሚያገለግለው ቢድዓ የቢድዓ ጥሩ አለ የቢድዓ መጥፎ አለ ለሚሉት ዑለማዎች ሆኖ እናገኘዋለን። ስለዚህ فأفهم رسول الله صلى الله عليه وسلم بقوله ما ليس منه سلو أن المحدث إنما يكون ردا أي مردودا إذا كان على خلاف الشريعة بشريعة تكاراني هنا سمتانو وأن المحدث الموافق للشريعة ليس مردودا شريعة قدمو يمتا كشريعة اللين أدرقو يمتا كشريعة سممو هنا يمتا من نينيو منقر تكأبين نتالو مالتنا ከሸሪዓው ጋር ስምሙ ሆኖ መምጣቱ እንዴት ነው የምናረጋግጠው? ኡሱል አልፊቅህ የተመሰረተው ለዚህ ነው። ቀዋዒዶች በሙሉ የተቀመጡት ለዚህ ነው። ዑለማዎቻችን ወረሰቱል አንቢያ የተቀመጡት ለዚህ ነው። ያ ጀማዓተል ኸይር። ስለዚህ ቢድዓ ከአንድ በላይ ላሉ ነገሮች ኢማ ለሁለት ወኢማ ለአምስት እንደሚከፈል ራሱ ሐዲሱ ነው ማስረጃ የሆነን ማለት ነው። ሌላም አንድ ግልጽ የሆነ ሐዲስ እናምጣ። ያኛው በመፍሁሙ ደረጃ ነው አይደለም ማስረጃ አድርገን ያመጣ ነው። በመንጡቁ ደረጃ በቀጥታ በሰሙ ደረጃ ደግሞ ቢድዓ ለሁለት እንደሚከፈል ይሄ ሐዲስ ያሳየናል። هذا الحديث رواه مسلم في صحيحه من حديث جرير بن عبد الله البجلي رضي الله عنه قال إني ታላቅ ሰሓባ ምን ይሉናል? قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ አሉ من سن في الإسلام በእስልምና ውስጥ አዲስን ሱና ሐሰና ጥሩ የሆነን ሱና ያመጣ ሰው ሱነተን ሐሰና ጥሩ የሆነን ሱና ፈለሁ አጅሩሃ የዝች የአዲስ ያመጣት አዲስ የፈበረካት ሱና አጅሩ አለው። ወአጅሩ መን ዓሚለ ቢሃ የሱ ብቻ አይደለም ወአጅሩ መን ዓሚለ ቢሃ በዚች በአዲስ ሱናም
የሰሩ ሰዎች በሙሉ ኢላ ቂያሚ ሰዓ ሱናው ማነው አጅሩ ይደርሰዋል ማለት ነው። ባዕደሁ ከሱ በኋላ ሚን ገይሪ እያጠነክሩለት ነው፣ በጣም ተውኪድ ነው። ሚን ገይሪ አን የንቁሶ ሚን ኡጁሪሂም ሸይኡን ምንም ቤሳቢስት ነገር ከነዚህ ከሚሰሩት ሰዎች ስራ ቤሳቢስት ነገር ሳይቀነስበት አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ይሄ አንደኛው የመጀመሪያው ሐሳብ ነው። አዲስን የሆነን ሱና የፈበረከ ያመጣ ለሱም በሰራው ስራ አዲስ በማምጣቱ ምክንያት እንዲሁም ከሱ በኋላ ያሉ ሰዎች በሚሰሩት ስራ በሙሉ ይሄ ሱና አለው አሉ፣ ይሄ አጅር አለው አሉ። ወመን ሰነ ፊል ኢስላሚ ሱነተን ሰይአ በዚህ ተቃራኒ ደግሞ እዚህ ላይ ብቻ ቢቆሙ ኖሮ ለብዙ አረዳድ የተጋለጠ ይሆን ነበረ። ማለት ወንድሞች እንደሚሉት ምናልባት መን አህያ በሚል ፈህም እንወስደዋለን ብለው ለዛ የተጋለጠ ይሆን ነበረ። ነገር ግን አላቆሙም ነብዩ አለይሂ ሰላቱ ወሰላም። ወመን ሰነ ፊል ኢስላሚ በእስልምና ውስጥ ሱናን ያመጣ ያ ሱና ሱነተን ሰይአተን መጥፎ የሆነን ሱና ያመጣ ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን ባዕድህ ሚን ገይሪ አን የንቁሰ ሚን አውዛሪሂም ሸይኡን እሱም ወንጀሉ አለበት፣ ከሱ በኋላ መጥተው ያንን ስራ የሰሩ ሰዎች ወንጀል በሙሉ እሱም የስራ መዝገብ ላይ ይጻፍበታል አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ስለዚህ ይሄ በግልጽ ቢድዓ ለሁለት እንደሚከፈል ቢድዓ መዝሙማና ቢድዓ መሕሙዳ ተብሎ ለሁለት እንደሚከፈል ግልጽ የሆነ ማሳያ ነው ማለት ነው። እዚህ ላይ ሁለት ማስታወሻዎችን እስኪ እናስቀምጥ። የመጀመሪያው እንዲህ የሚል ሰው ሊፈጠር ይችላል። ይሄማ እኮ መን ሰነ ፊል ኢስላሚ ሱነተን ሐሰና ማለት በነቢዩ ዓለይሂ ሰላቱ ወሰላም ወቅት አዲስን ሱና ያመጣ ማለት ነው፣ ምክንያቱም እሳቸው ከዛ በኋላ ስለሚያስተካክሉት የሚል ነገር እንጂ ከሳቸው ህልፈተ ሞት በኋላ ወደ ረፊቀል አዕላ ከሄዱ በኋላ በፍጹም አይቻልም የሚል ሐሳብ ሊነሳ ይችላል። እዚህ ቦታ ላይ መልሱ ምንድን ነው የሚሆነው? እንዲህ ነው ሊሆን የሚችለው ላ ተስቡቱ ልኹሱስየቱ ኢላ ቢደሊል። ኹሱስያ አንድ ነገር ለዚህ ነገር ብቻ ኻስ ነው ማለት ተጨማሪ ቀሪና ተጨማሪ ማስረጃ ያስፈልጋል። ካልሆነ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም የሰሩት ስራ በሙሉ ለኡማዎቻቸውም ነው አይደል የሚሰሩት። ግን ይሄ ስራቸው ለነቢዩ ዐለይሂ ሰላቱ ወሰላም ኻስ ነው ስንል ምሳሌ ነው የማመጣው። ያ ለሳቸው ብቻ ኻስ መሆኑ ኢማ ከቁርአን ወይ ኢማ ከሐዲስ ወይ ኢማ ከቀሪና ማስረጃ መምጣት መቻል አለበት። ካልሆነ አላ ዑሙሚሂ ነው የሚወሰደው ማለት ለሁላችንም ተሽሪዕ እንደሆነ ተደርጎ ነው የሚወሰደው ማለት ነው። እዚህ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ኢጥላቅ ነው ያደረጉት። መን ሰነ ፊል ኢስላም በእስልምና ውስጥ አዲስን ሱና አዲስን ተግባር ከዛ በፊት ምንም አይነት በዛ ሱራ በዛ ቅርጽ በዛ ሲፋ በዛ ባህሪ አዲስ ነገር የሌለን ነገር አዲስ ያመጣ ነው ያሉት እንጂ ፊ ሐያቲ ብለው አልቀየዱም ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም መን ሰነ ፊል ኢስላም እንጂ መን ሰነ ፊ ሐያቲ በኔ ዘመን ላይ አዲስን ነገር ያመጣ አይደለም ያሉት። ያ ቢሆን ኖሮ በኔ ሐያት ውስጥ እያለሁኝ አዲስን ነገር ያመጣ ይሉ ነበር። ምክንያቱም እኔ ስለማስተካክልለት ችግር የለውም የሚል ሐሳብ ይኖር ነበር። ግን እንዲህ አይነት በዚህ መልኩ የተረዳ ማንም ሰው የለም። እንደዚሁም መን ዓሚለ ዓመለን አና ዓሚልቱሁ ፈአሕያሁ እኔ የሰራሁትን ከዛ በኋላ እሱ ሕያው ያደረገ ሰውም አላሉ። መን ሰነ አይ መን አሕያ በሚለው ለመፈሰር እጅግ በጣም ከባድ ነገር ነው። ወለም የኩን ልእስላሙ መቅሱረን ዐለ ዘመን አለዚ ካነ ፊህ ረሱሉላሂ ፈበጠለ ዘዕሙሁም በዛን ዘመን ብቻ አይደለም እስልምና ኢላ ቂያሚ ሰዓ ድረስ ያለ ነገር ነው። ስለዚህ ዐላ ኢጥላቂሂ ነው ረሱል ሰለላሁ ዐለይሂ ወሰለም መን ሰነ ሱነተን ሐሰነተን ያሉት ማለት ነው። ይሄንን ብቻ ብለው ደግሞ አልቆሙም። ቀጣዩ ወመን ሰነ ሱነተን ሰይአተን ብለው ሄደውበታል ማለት ነው። ኦኬ። ሌላውና ሁለተኛው ማስታወሻ ምንድን ነው? ይሄ ሐዲስ ምክንያቱ ይላሉ ወንድሞቻችን፣ ይሄ ሐዲስ ምክንያቱ በጣም ችግር በነበረበት ወቅት ነቢዩ ዓለይሂ ሰላቱ ወሰላም ለሰደቃ ሰዎችን እያበረታቱ በነበረበት ወቅት በጣም ክፍት ብሏቸው አንድ ሰው በጣም እጁ እስኪሞላ ድረስ በጣም ከብዶት እጁ እስኪያዝለው ድረስ የሆነ የሰደቃ እንትን ገንዘብ ይዞ መጣ እና ያንን ነገር ሲሰጥ በጣም ደስ ብሏቸው መን ሰነ ፊል ኢስላሚ ሱነተን ሐሰነተን
ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ብለው ተናገሩ። ስለዚህ ይሄ የሆነ ለሆነ ግለሰብ ወይም ለሆነ ሞመንት የመጣ ለሆነ ክስተት የመጣ ሐዲስ ነው እንጂ ለይሰ ዐላ ዑሙሚሂ ለሌሎቹ ልናደርገው አንችልም። ልክ እንደዚህ ሰሓባ በእንደዚህ አይነት መሰል ችግሮች ውስጥ እንዲህ አይነት የሚያስደስት የሆነን ሰደቃ የሰጠ ሰው ለማለት ነው የፈለጉት ይላሉ። ነገር ግን ይህም ልክ አይደለም። ምክንያቱም አልዕብረቱ ቢዑሙሚ ለፍዚ ላ ቢኹሱሲ ሰበቢ፣ ይሄ በጣም ዑለማዎች ዘንድ ዑለማኡል ኡሱል ዘንድ የሚታወቅ ሙቀረር የሆነ ጉዳይ ስለሆነ ማለት ነው። ምን ማለት ነው? አንድ ነገር ዒብራው ቢዑሙሚ አልለፍዚ የንግግሩን አጠቃላይነት ነው የምንወስደው። ላ ቢኹሱሲ ሰበቢ የሰበቡን የመጣበትን ሰበበ ኑዙሉን ሰበበ ተንዚሉን አይደለም የምንወስደው ማለት ነው። ቁርአን እኮ የመጣ ሁሉም ሰበበ ኑዙል አለው አይደለም። ነገር ግን በዛ ስፔሲፊክ ነገር ላይ ብቻ ያንን ቁርአን አንተረጉመውም። ያና ያን መሰል ለሆነ ነገር በሙሉ ቁርአን ይተረጎማል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐያታቸው ንግግራቸውን በሙሉ ሲናገሩ፣ ተቅሪር ሲያደርጉ፣ በተግባር ሲያስገኙ በሆነ ዘርፈ ዘማንና ዘርፈ መካን ውስጥ ሆነው ነው መቼም ያን የሚያደርጉት አይደለም። በሆነ ቦታና በሆነ ዘመን ውስጥ ሆነው ነው ያን ነገር የሚያደርጉት። አይ ለዛች ድርጊት ብቻ ነው ይሄን ያደረጉት ለማለት ጋሪና ያስፈልጋል። አይ ለዛች ሰዓት ብቻ ነው ይሄን ነገር ያደረጉት ለማለት ሌላ ነስ ያስፈልጋል፣ ለመቀየድ ማለት ነው። ካልሆነ ዐላ ኢጥላቅህ ነው የሚወሰደው። ሙቀይድ ሌላ የሚያስር የሚቋጥር ነገር ሌላ እስካልመጣ ድረስ ዐላ ኢጥላቅህ ነው የሚወሰደው ማለት ነው። ሙቀይድ ነገር ሲመጣ እውነት ነው ተቅይድ ያደረገው ነገር ከሙጥለቁ ሙኸሲሱ ከሙጥለቁ ይቀደማል። ግን ለይሰ ሁናከ አይ ሙቀይድ ወለይሰ ሁናከ አይ ተኽሲስ ማለት ነው። ፊ ሃዛል መጃል አንድም የኸሰሰ ምናምን ነገር የለም። ሰበቡ እውነት ነው ሰደቃውን አስመልክቶ ሊሆን ይችል ይሆናል ማለት ነው። ስለዚህ ምንም አይነት እነዚህ ሀሳቦች ውሃ የሚቋጥሩ ሆኖ አናገኛቸውም ማለት ነው። ከዛ ውጭ መን አሕያ ምናምን ለሚለው ሀሳብም ወመን ሰነ ፊል ኢስላሚ ሱነተን ሰይአም ይላሉ እዛ ቀጥሎ። ስለዚህ መጥፎ የሆነን ሱና ህያው ያደረገ አጅር አለው ማለት ነው። መጥፎ የሆነን ሱና የነበረን ማለት በእሳቸው ዘመን የነበረን እሳቸው የሚያውቁትን ላላም አይመጣም፣ እንደዛ አይመጣም። ስለዚህ ትክክለኛው አረዳድ ለሁለት ይከፈላል ማለቱ ነው ማለት ነው። ከቁርአንና ከሐዲስ እነዚህን እንደ ማሳያ ካመጣን እስኪ ደግሞ ከዑለማዎቻችንና ከሰለፎቻችን አቅዋሎች እንመልከት። ቢድዓ ለሁለት ይከፈላል ወይንስ አይከፈልም የሚለውን ማለት ነው። ምክንያቱም ቁርአንና ሐዲስ በቀጥታ እኛ ጋር አልወረደም። ነቢዩ ዓለይሂ ሰላቱ ወሰላም ላይ ወርዷል። ከዚያም ሰሓበቱል ኪራም ከነቢዩ ዓለይሂ ሰላቱ ወሰላም ተለኪ አድርገዋል ወስደዋል። ከዚያም ሰሓበቱል ኪራም ለታቢዕዮች ለደረሶቻቸው አስተምረዋል። ታቢዕዮች ከነሱ በኋላ ለመጡ ለታቢዑ ታቢዑን አስተምረዋል። ታቢዑ ታቢዑን ደግሞ ለሶስተኛው ክፍለ ዘመን ያ ለአራተኛው ለአምስተኛው እያለ በዚህ መልኩ ነው እኛ ጋር የደረሰው እንጂ ዘሎ ዝም ብሎ ወሕይ እኛ ጋር አልወረደም አይደል? ስለዚህ ቁርአንና ሐዲሱን የምንረዳው በእነዚህ በዑለማዎቻችን አረዳድ ነው ማለት ነው። ዑለማዎቻችን ቢድዓ ለሁለት ስለመከፈሉ ወይንም ደግሞ ስለ ቢድዓ ሐሰና ምን አሉ የሚለውን ነጥብ የተወሰኑትን ነው። በጣም በርካቶች ናቸው፣ ግን የተወሰኑትን እኔ እንግዲህ የሰለፎቻችን ቁንጮ ከሚባሉት ከሰሓቦች በኋላ ኢማሙ ሻፊዒ ረዲየላሁ ዐንሁ ወረሒመህ ይገኛሉ። ኢማሙ ሻፊዒ ወማ አድራኩም የሻፊዕያ መዝሀብ ዋና መስራች፣ የኡሱል ዋና መስራች፣ በሉጋ ሑጃ የሆኑ ሰው በየትኛውን ፊልድ ብትገባ የምታገኛቸው ታላቅ ኢማም ናቸው። ኢማሙ ሻፊዒ ዓሊሙ ቁረይሽን የምለኡ ጢባቅ አልአርድ ዒልማ የሚለው ሐዲስ እሳቸውን የሚመለከተው ትርሚዚ ያወሩት ማለት ነው። ቁረይሽይ ናቸው። በነገራቸው ላይ የቁረይሽ ዓሊም ይመጣል መሬትን በሙሉ በዕልም የሚያጥለቀልቅ የሚለው ሐዲስ እሳቸውን ይመለከታል ማለት ነው። ምን አሉ? አልሙሕደታቱ ሚነል ኡሙሪ ደርባን ያሉ። ሙሕደስ
መጪ የሆኑ ነገሮች አዲስ የሚፈጠሩ ነገሮች ሁለት ናቸው አሉ። አሐዱሁማ ከሁለቱ አንዱ ማ ኡሕዲተ ሚማ ዩኻሊፉ ኪታበን አው ሱነተን አው ኢጅማዓ አው አሰራ ቁርአንን ወይንም ሐዲትን ወይንም የዑለማዎችን ምልአተ ድምፅ ወይንም ደግሞ አንድን አሰር ኸልፎ የመጣ ነው ተቃርኖ የመጣ ነው አሉ። ፈሃዚሂ አልቢድዓቱ ዶላላ የጥመት ቢድዓ ያልኩህ ይህች ናት አሉ። የጥመት ቢድዓ ያልኩህ ይሄ ነው። ቁርአንን ኸልፏል፣ ሱናን ኸልፏል፣ ኢጅማዕን ኸልፏል፣ አሰርን ኸልፏል። እኒህን አራት ነገሮች ኸልፏል አሉ። ሁለተኛውስ ያ ኢማም ወታኒየቱ ሁለተኛው የቢድዓ አይነት ደግሞ አሉ ትልቅ ሰለፍ ናቸው በነገራችሁ ላይ ማ ኡሕዲተ ሚነል ኸይሪ ከኸይር ነገር አዲስ የመጣ ነገር ነው ወላ ዩኻሊፉ የማይቃረን ኪታበን ቁርአንን አው ሱነተን ወይንም ሐዲትን አው ኢጅማዕን ወይንም የዑለማዎችን ምልአተ ድምፅ ወሃዚሂ ሙሕደሰቱን ገይሩ መዝሙማ ይሄ አዲስ የመጣ ነገር ነው ነገር ግን ተወቃሽ ያልሆነ ቆንጆ የሆነ ቢድዓ ነው አሉ። ማን ያወራልን? ከማ ዩቃል ለውለ ሰነድ ለቃለ መን ሻአ ማሻ ሰነድ ባይኖር ኖሮ የፈለገ አካል ተነስቶ የፈለገውን ይል ነበረ። ይህንን ማን የዘገበልን? አልኢማም አልበይሃቂ ቢልኢስናድ ሰሒሕ ሰሒሕ በሆነ ሰነድ ነው የዘገቡት። ደግሞ ፊ ኪታቢሂ መናቂቡ ሻፊዒ የኢማሙ ሻፊዒይን መናቂባቸውን በሚያሳዩበት መጽሐፋቸው ውስጥ ነው ይሄንን የዘገቡት ማለት ነው። ወማዕሉሙን አነ አልሙሐዲሲነ አጅመዑ ዐላ አነ ሻፊዒይ ረዲየላሁ ዐንሁ ወልመቅሱዱ ቢቀውሊሂ ይሄ ነገር አለ። ኢማሙ አልበይሃቂ ደግሞ ሚነል ሑፋዝ ሰብዓ አለዚነ እቱፊቀ ዐላ ዐዳለቲሂም ኢማሙ አልበይሃቂ ደግሞ ትልቅ ሑፋዝ ናቸው። አንድን ዓሊም ሓፊዝ አልሓፊዙ አልዒራቂዩ አልሓፊዙ አልበይሃቂዩ አልሓፊዝ እብኑ ከሲር አልሓፊዝ ፉላን ሲባል ከሰማን ያ ቁርአንን የሐፈዘ ማለት አይደለም። ከ100,000 በላይ ሐዲሶችን ከነሰነዱ በአእምሮ ውስጥ አጭቆ የያዘ ማለት ነው። ሪዋየተን ወዲራያ እነዚህ ሑፋዞች ናቸው። ቢድዓ ለሁለት እንደሚከፈል ያስቀምጡልን። ወቢልሙቃቢል በዚህ ተቃራኒ ቢድዓ ለሁለት አይከፈልም ወይንም ለአምስት አይከፈልም ያለ አንድ ሰለፍ አናገኝም። አንድ ሰለፍ አናገኝም። ከኢማሙ ማሊክ የምትመጣ አንዲት አባባል አለች። ሙንቀጢዕ ነው ቢላ ሰነድ ነው ሻጢቢ ያወሩት ቢላ ሰነድ። ስለዚህ ሙንቀጢዕ የሆነን ነገር አንቀበልም ማለት ነው። ሰነድ የሌለውን ነገር እንዳልኳችሁ ለሁለት ሰነዱ ለቃለ መን ሻአ ማሻ የፈለገ አካል ተነስቶ ሰሊ ዐለ ረሱል ብሎ የሆነን ነገር መጨመር ይችላል። ነገር ግን ያለ ሰነድ በተለይ በእንደዚህ አይነት ጉዳይ ላይ በቢድዓ ጉዳይ ላይ ያለ ሰነድ ተቀባይነት የለውም ማለት ነው። ኢማሙ ሻፊዒ ናቸው ግን ቢድዓን ለሁለት የከፈሉት። ከሳቸው በፊትስ ከሳቸው በኋላስ የሉም? እንመጣበታለን። ኪታቡ ይሄ ነው መናቂቡ ሻፊዒ ሊልበይሃቂ ጁዝእ አልአወል ላይ እዚህ ቦታ ላይ እናገኘዋለን። ይሁት ሰነዱ ቁልቱ ይላሉ ኢማሙ አልበይሃቂ ወልሙሕደሳቱ ሚነል ኡሙሪ ዐላ ማ አኽበረና ሰነዱ ዐላ ማ አኽበረና ሙሐመድ ብኑ ሙሳ ብኑ ልፈድል ቃል حدثنا أبو العباس الأصم قال حدثنا الربيع سليمان ربيع ابن سليمان مالت إمام الشافعي وانا درسوش مكاكل عندو ناتشو إمام الشافعي انتنوش يسعفوا اللاتشو وانا درساناتشو انا منالو حدثنا الشافعي قال المحدثات من الأمور ضرباني إيالو أهون يانبب كلاتشهون أسكمتو مالتنو قلص بهونا قوانقوا በጣም ጠንካራ በሆነ ሰነድ በጣም ዓሊ ነው ሰነዱ። ስንት ሰው ነው ያለው በኢማሙ አልበይሃቂና በኢማሙ ሻፊዒ መካከል? ስንት ሰው አለ? አኽበረና ሙሐመድ ብኑ ሙሳ አንድ፣ ሐደተና አቡል ዓባስ አልአሰም ሁለት፣ ሐደተና ረቢዕ ሶስት ነው ያለው በመካከላቸው መካከል በሁለቶቹ ኢማሞች መካከል ማለት ነው። ኢማሙ ሻፊዒ ይህንን ብለዋል። ሌሎች ዑለማዎች ደግሞ ምን እንዳሉ ደቂቃው እንዳይረዝምብኝ 30 ደቂቃ ላይ ማቆም ስለፈለኩኝ በቀጣይ ቪዲዮ ላይ ተመልሼ እመጣለሁኝ። እስከዚያው ድረስ ይህንን ፕሮግራም ከወደዳችሁት ለወዳጅ ዘመዶቻችሁ ሼር ማድረግ፣ ሐሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። በቀጣይ ከዚህ ተከታይ ባለው ርዕስ እስክንገናኝ ድረስ ዱምቱም ፊ ሪዓየቲላህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።